ኮይን ለማግኘት እዚህ ጋር ዋሌት የሚል አለ። ዋሌት ላይ ገብታችሁ ዋሌት ላይ ስትገቡ እዚህ ጋር ሴለሮች አሉ ማለት ነው። ይሄው መጀመሪያ ላይ ኮይን ብሎ እኔ አሁን ለምሳሌ እኔ ያለኝ ኮይን፣ እናንተ ግን ኮይን መግዛት የምትፈልጉ ከሆነ አሁን ላይ ሁለት ሴለሮች አሉ። እነዚህን ሴለሮች ጋር ገብታችሁ መግዛት ትችላላችሁ። ኦንላይን የሆነ ሰው ደግሞ እሱ ነው ለምሳሌ እሱ ኦንላይን ላይ ነው ያለ። ኦንላይን ከሆኑ እንደዚህ ኦንላይን ብሎ ያሳያችኋል። ስለዚህ እነሱን ገብታችሁ ቻት አድርጋችሁ ኮይን ፈልጌ ነው ብላችሁ እነሱን አውርታችሁ ከነሱ ኮይን መግዛት ትችላላችሁ። በዚህ ኮይን ልታገኙ ትችላላችሁ። ወይ ደግሞ የራሳችሁን ዳይመንድ ወደ ኮይን መቀየር ትችላላችሁ። 1 ሚሊዮን ከደረሳችሁ ወደ 900 ይቀየራል። እሱን አሳያችኋለሁ መጨረሻ ላይ ዊዝድሮ ላይ ስንደርስ ማለት ነው። ስለዚህ በዚህ ኮይን ልታገኙ ትችላላችሁ። ጌም ምናምን መሞከር የምትፈልጉ ከሆነም ደግሞ በዚህ ጌም እየተጫወታችሁ ተጨማሪ ገቢ ልታገኙ ትችላላችሁ። እኔ ግን ለአዳዲሶች ብዙም ሪከመንድ አላረግም። ግን እናንተ ከዚህ በፊት ሌላ አፕ ላይ ሰርታችሁ የምታውቁ ከሆነ ጌመር ምናምን ከሆናችሁ ግን እዚህ ላይ ከተጫወታችሁ ደግሞ አዲስ አፕ ስለሆነ እዚህ ጋር እንደምታዩት ከላይ ብዙ ሰው ትልቅ ዊን እያደረገ ስለሆነ እናንተ መሞከር ትችላላችሁ ማለት ነው። መጨረሻ ላይ ደርሰናል። አሁን ደግሞ እንዴት ከዚህ አፕ ዊዝድሮ እንደምናደርግ እናያለን። ስለዚህ ቪዲዮን እስከ መጨረሻ እዩት። እሺ የሰራችሁትን ሁሌ የሚሰበስብበት ወደ ዋሌታችሁ ነው የምንሄደው ዊዝድሮ ለማድረግ። ከታች ማይ ኦን ላይ ከገባችሁ በኋላ እዚህ ጋር ዋሌት የሚል አለ። እሱ ጋር እንገባለን ማለት ነው። ዊዝድሮ ለማድረግም ዴሊ የሰራ ነው የምናገኘው እዚህ ጋር ነው። ኮይን ካላችሁ እዚህ ጋር ኮይን ይቀመጣል እዚህ ጋር ማለት ነው። ጌም ኮይን ከሆነ ደግሞ እሱ ያው አሁን ላይ ብዙም አይጠቅምም፣ ምንም አይጠቅምም። እንደዚህ ይሰጣችኋል ማለት ነው። ዳይመንድ ካላችሁ ደግሞ ወይ ደግሞ የሰራችሁት ዳይመንድ ካለ ደግሞ እዚህ ጋር ይቀመጣል ማለት ነው። ስለዚህ እዚህ ጋር ስትገቡ እነዚህ አሁን ለምሳሌ እኔ አሁን ወደ $29 አለኝ ወይ ደግሞ 2.89 ሚሊዮን አለኝ ማለት ነው። ከዚህ አሁን ዊዝድሮ ማድረግ እችላለሁ 1 ሚሊዮን። አሁን ዊዝድሮ እያደረኩኝ አሳያችኋለሁ። እዚህ ጋር ከገባችሁ በኋላ መጀመሪያ ላይ መቀየር አለባችሁ። ወደ ኢትዮጵያ መቀበል ከፈለጋችሁ እነዚህ መቀየር አለባችሁ። ለምሳሌ ባይናንስ USDT የሚል አለ። እሱን ነክታችሁ መቀየር ትችላላችሁ። በባይናንስ ደግሞ ማድረግ የምትፈልጉ ከሆነ ደግሞ በባይናንስ ማድረግ ትችላላችሁ። ኢትዮጵያ ላይ ታረጋላችሁ ማለት ነው። ኢትዮጵያ ላይ ካረጋችሁ በኋላ እዚህ ጋር ደግሞ እዚህ ጋር ያስመርጣል ሜተድ ማለት ነው። የምትቀበሉበትን ሜተድ ያስመርጣችኋል። እዚህ ከነዚህ ውስጥ አሁን ለምሳሌ እኔ በምን እቀበላለሁ? በሲቢ፣ በአዋሽ፣ በቴሌብር። ስለዚህ የሚቀለኝ በቴሌብር ስለሆነ በቴሌብር እላለሁ። ቴሌብርን ከመረጣችሁ በኋላ ደግሞ እዚህ ጋር ዊዝድሮ የምታደርጉትን ከሱ በፊት ግን ከታች ስማችሁ ምናምን ትሞላላችሁ። እዚህ ጋር የራሳችሁን ስምና ከዛ ስልክ ቁጥራችሁን እዚህ ጋር ታስገባላችሁ። ከዛ እዚህ ጋር ዊዝድሮ የምታደርጉትን መጠን እዚህ ጋር ትጽፋላችሁ። እሱን ካስገባችሁ በኋላ እዚህ ጋር መጠኑን ትጽፋላችሁ። እዚህ ጋር ለምሳሌ እኔ 1 ሚሊዮን ነው ዊዝድሮ ማድረግ የፈለኩት። ስለዚህ 1 ሚሊዮን እጽፋለሁ ማለት ነው። ኦኬ ኮላ አረገብኝ ይኸው 1 ሚሊዮን ጻፍኩት። ትንሽ ነው። በባይናንስ ምናምን ብታደርጉም ደግሞ አሁን ላይ $1 በ148 ነው የሚታሰበው። ይሄ ትንሽ ነው ግን ይሁን ችግር የለም። ስለዚህ ይህንን ከጻፋችሁ በኋላ 1480 ነው የምትቀበሉት ማለት ነው 1 ሚሊዮን ዊዝድሮ ስታደርጉ። ከዛ እዚህ ጋር ቴሌብር አስገባለሁ እኔ። ስለዚህ እነዚህን ካስገባችሁ በኋላ ቴሌብራችሁን ወይ ደግሞ አካውንታችሁንም ቢሆን በስትክክል ማስገባት አለባችሁ። እናንተ በሲቢም ዊዝድሮ ማድረግ ትችላላችሁ። መጀመሪያ ላይ ስማችሁን ከዛ ደግሞ አካውንታችሁን ጽፋችሁ በሱ በሌላም ባንኮች በ5 ባንኮች ዊዝድሮ ማድረግ ትችላላችሁ። እኔ ግን በቴሌብር እያደረኩኝ ነው። ከዛ ዊዝድሮ እንላለን እዚህ ጋር። ከዛ ኮንፈርም የሚል ይመጣል እዚህ ጋር። እርግጠኛ ለመሆን እርግጠኛ ናችሁ ብሎ እዚህ ጋር ይጠይቃችኋል ማለት ነው። ስለዚህ ኮንፈርም ትላላችሁ። ከዛ ፓስወርድ አላስገባም አለኝ። ፔመንት ፓስወርድ አስገባ ብሎኛል። ስለዚህ እሱን ጎኖ ትላላችሁ። እዚህ ጋር ሴኩሪቲ ፓርት ስለሆነ እዚህ ጋር ሪከርድ ማድረግ አልቻልኩም፣ አጠቆረብኝ። እዚህ ጋር ምንድነው ኢሜይላችሁ ይመጣል። ኢሜይላችሁ የከፈታችሁበት ኢሜይል ማለት ነው። ወደሱ ኦቲፒ እንድታስልኩ ያዛችኋል። እሱን ነክታችሁ ኦቲፒ የሚል አለ፣ ሴንድ ኦቲፒ የሚል አለ። እሱን ስትነኩ ኦቲፒ ወደ ኢሜይላችሁ ይመጣል ማለት ነው። ከዛ ኮዱን አምጥታችሁ እዚህ ጋር 6 ዲጂት ኮድ እዚህ ጋር ታስገባላችሁ። ኮዱን ካስገባችሁ በኋላ ደግሞ ፓስወርድ ክሬዲት እንድታረጉ 2 ቦታ ያመጣል። ሁለቱም ቦታ ተመሳሳይ ፓስወርድ ታስገባላችሁ። የማትረሱት ፓስወርድ እና ሁሌ ዊዝድሮ ለማድረግ ስለምትጠቀሙት የሆነ ነገር ላይ መጻፍ አለባችሁ። ፓስወርድ የምታስገቡትን ፓስወርድ ማለት ነው። እሱን ካስገባችሁ በኋላ ትጨርሳላችሁ ማለት ነው። ተመልሶ ወደዚህ ይመልሳችኋል። ድጋሚ መታችሁ አሁንም ዊዝድሮ ትላላችሁ ማለት ነው። እዚህ ጋር መታችሁ እዚህ ጋር ከታች ዊዝድሮ የሚል ስትነኩ ኮንፈርም አርግ ይላል። እዚህ ጋር ቀድም ያስገባችሁት ፓስወርድ 6 ዲጂት ፓስወርዱ ማለት ነው። እዚህ ጋር አምጥታችሁ ታስገባላችሁ። ከዛ ኮንፈርም ትላላችሁ ማለት ነው ዊዝድሮ ለማድረግ።
ኮንፈርም ስታደርጉ እዚህ ጋር ወደ ዊዝድሮ ይሄዳል ማለት ነው። ከዛ ኦፕሬሽን ሰክሰስፉል ብሎኛል። ከዛ ዊዝድሮ አድርጋችኋል። ከደቂቃ በኋላ ወይ ደግሞ ከሰዓታት በኋላ ዊዝድሮ ይሆናል ማለት ነው። እዚህ ጋር እንደምታዩት 1 ሚሊዮኑን ከኔ ተቀንሷል። እንደዚህ ነው ዊዝድሮ የምታደርጉት ማለት ነው። ግን ግዴታ ብሩ ካላስፈለጋችሁ ወደ ባይናንስ ቀይራችሁ ወይ ደግሞ ወደ ባይናንስ ልጋችሁ ወይ ደግሞ እዚህ ላይ ሰዎች እንፈልጋችሁ ባይናንስ ላይ ዶላር የሚገዙ ሰዎች ጋር ብትሸጡ አሪፍ ነው። ምክንያቱም እዚህ ጋር ቅናሽ ነው ብሩ 1400 ማለት በጣም ትንሽ ነው። እንደዛ አርጉላለው። ምክንያቱም ባይናንስ ላይም 9 ነጥብ ምናምን ነው እናንተ ጋር የሚደርሰው። ስለዚህ አሪፍ እናንተ ጋር ስለሚደርስ እዚህ ጋር ደግሞ እንደምታዩት ዌይቲንግ ላይ ነው ማለት ነው። ቼክ እየተደረገ ነው። ሪቪው ከተደረገ በኋላ ብራችሁ ይገባል፣ ዳይመንዱ ይቀነሳል ወይ ደግሞ ዳይመንዱ ለእናንተ ይመለሳል ማለት ነው። ዳይመንዳችሁን ደግሞ እዚህ ጋር ወደ ኮይን ቀይራችሁ ጌም መጫወት የምትፈልጉ ከሆነ እንደዛውም ደግሞ ለሌላ ነገር ለጊፍት ምናምን የምትፈልጉ ከሆነና ዊዝድሮ ማድረግ የማትፈልጉ ከሆነ እዚህ ጋር ኤክስቼንጅ የሚል አለ። እሱ ላይ ትገባላችሁ። እሱ ጋር ከገባችሁ በኋላ ከ1 ሚሊዮን ጀምራችሁ መቀየር ትችላላችሁ። 1 ሚሊዮን፣ 2 ሚሊዮን እነዚህም በ1 ሚሊዮን የሚባዙትን እዚህ ጋር ጽፋችሁ መቀየር ትችላላችሁ። ለምሳሌ እኔ 1 ሚሊዮን ከፈለኩኝ እዚህ ጋር እንደዚህ ሲጽፍ 1 ሚሊዮኑ ወደ 900,000 ኮይን ይቀየራል ማለት ነው እዚህ ጋር እንደምታዩ። ስለዚህ እናንተም እንደዚህ መቀየር ትችላላችሁ። ወደ ኮይን የምትፈልጉ ከሆነ እንደዚህ እዚህ ጋር ገብታችሁ ዴይሊ 3 ጊዜ ነው መቀየር የምትችሉት። እዚህ ጋር ገብታችሁ መቀየር ትችላላችሁ። ቪዲዮአችን ይሄንን ይመስላል። ቀጣይ ደግሞ በሌላ ቪዲዮ እንገናኛለን። ጥያቄ ካላችሁ ኮሜንት ላይ መጻፍ ትችላላችሁ፣ እሱም እመልሳለሁ። እንደዛውም ደግሞ